ነበር። የእግዚአብሔር ድንቅ ምላሽ። አንዳንዴ ሰማዩ የተዘጋ ይመስላል። የልባችን ጩኸት ማረፊያ ያጣ፣ እንባችን ያለ ከልካይ የሚፈስበት ምሽት ይበዛል። እውነተኛ እምነት የሚለካው መልሱ ሲመጣ ብቻ ሳይሆን መልሱ በዘገየበት ሰዓት በሰላም መጠበቅ ስንችል ነው። እግዚአብሔር ዝም ያለ የማይሰማን ሆኖ ሳይሆን እኛን ለትልቅ በረከት እያዘጋጀን ስለሆነ ነው። አይሳካም፣ አንተ አምላኬ ነህ። ባይሆንም እንኳን አንተን አምኛለሁ። ፈቃድህ በእኔ ላይ ይሁን። እግዚአብሔር ሲመልስ ታላቅ ነው። ማንም ባልጠበቀው ሰዓት፣ ማንም ባልገመተው መንገድ በሩን ይከፍታል። ይህንማ አላሰብኩትም ነበር። ጌታ ሆይ እንዴት ታላቅ ነህ! ካሰብኩት በላይ ከገመትኩት በላይ አደረክልኝ። እግዚአብሔር ጸሎታችንን አልረሳውም። ዛሬ ዝም ያለ የመሰላችሁ በታላቅ ድምፅ ሲመልስላችሁ ስለፈለገ ነው። አትታክቱ፣ አምላካችሁን ታመኑ። ብዙዎቻችን በጉጉት ስለምንጠብቀው ቀን፣ ያም ለረጅም ጊዜ ስንጸልይበት የነበረው ነገር መልስ አግኝቶ አይናችን ስኬቱን የሚያይበት ቀን ጸሎት ሲሰመር የሚሰማው ደስታ ምን ይሆን? ብዙ ጊዜ መልሱ እስኪመጣ ድረስ ያለው የጥበቃ ጊዜ አድካሚ ሊሆን ይችላል። መቼ ይሆን እንላለን። ነገር ግን ትዕግስት መንግስት ናት እንደሚባለው በእግዚአብሔር ጊዜ የሚመጣ መልስ ሁልጊዜም ፍጹም ነው። መልሱ ሲመጣ የሚሰማው ደስታ ከስኬቱ በላይ ነው። ፈጣሪ እንደሰማንና እንደጎበኘን የምናውቅበት ትልቅ ምስክርነት ነው። አይዞሽ ብሏት ለምኖ የመሰረተላት ነፍስ ደስታዋ በምስጋና በዝማሬ ይገለጻል። ይህ ስኬት ያንቺ ብቻ ሳይሆን ሌሎችም ተስፋ ለሚቆርጡ ሁሉ ምስክር ነው። አንቺ የለመንሽው ሲሰምር ለሌሎች እንዲጸኑ ያደርጋል። ፈጣሪ የሁላችንንም ጸሎት በጊዜው ይስማን። በሕይወታችሁ ጸሎታችሁ ተሰምቶ የተደሰታችሁበትን አጋጣሚ በኮሜንት አጋሩኝ። ቪዲዮ ላይክ በማድረግ ለሌሎች እንዲደርስ አድርጉ። ያ ረጅም ጊዜ ስንጸልይበት የነበረው ነገር መልስ አግኝቶ አይናችን ስኬቱን የሚያይበት ቀን ጸሎት ሲሰምር የሚሰማው ደስታ ምን ይሆን? ብዙ ጊዜ መልሱ እስኪመጣ ድረስ ያለው የጥበቃ ጊዜ አድካሚ ሊሆን ይችላል። መቼ ይሆን እንላለን። ነገር ግን ትዕግስት መንግስት ናት እንደሚባለው በእግዚአብሔር ጊዜ የሚመጣ መልሱ ሁልጊዜም ፍጹም ነው። መልሱ ሲመጣ የሚሰማው ደስታ ከስኬቱ በላይ ነው። ፈጣሪ እንደሚሰማው መልሱ ሲመጣ የሚሰማው ደስታ ከስኬቱ በላይ ነው። ፈጣሪ እንደሰማንና እንደጎበኘን የምናውቅበት ትልቅ ምስክርነት ነው። አይዞሽ ብሏት ለምኖ የመሰረተላት ነፍስ ደስታዋ በምስጋናና በዝማሬ ይገለጻል። ይህ ስኬት ያንቺ ብቻ ሳይሆን የሌሎችም ተስፋ የሚቆርጡ ሁሉ ምስክር ነው። አንቺ የለመንሽውን ሲሰምር ሌሎች እንዲጸኑ ያደርጋል። ፈጣሪ የሁላችንንም ጸሎት በጊዜው ይስማን።